አቤቱ ጌታ ሆይ ያንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ፣ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። darteed xiisahan u qabo dawaaqiyo maanku abid sidii dikri faral ah buu xuskeedun doonayaa. waxaan darajaynayaa kashay ugu daabacdo haddaanan dembaabahayn shuruudlii doonisteed waxaan u dacwoon lahaa farduuse inay degtee awooddaydaan dalbayn. በእንጨት ላይ ሰቀሉት፣ በቀኖት ቸነከሩት፣ ራሱን በዘንግ መቱት፣ ጎኑን በጦር ወጉት። ለጉበኞች እስራኤል ከአንድ ድንጋይ ያጠጣቸውን ለጥሙ ከገርቤ ጋር የተቀላቀለ ሐሞትን አጠጡት። 6 ሰዓት ሲሆን ፀሐይ ብርሃኗን ከለከለች፣ በምድር ሁሉ ላይ ጨለማ ሆነ። የቤተ መቅደስ መጋረጃ ከሁለት ተቀደደ። 9 ሰዓት ሲሆን ቅድስት ነፍሱ ከቅድስት ሥጋው ተለየች። የማይሞት እርሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። ጌታ በተሰቀለ ጊዜ መስቀል ላይ 7 ቃላት ተናግሯል። የመጀመሪያው ቃል ምንድነው? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይገርማቸዋል። ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ገና መስቀል ላይ ያለ ነው። ከኔ ጋር ናችሁ? አዎ፣ ገና ሚስማሩ ከእጁ ሳይወጣ። አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ? ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አድርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከእግሬ ላይ ምን በል አንሳ። ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል፣ እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ